ዋና ዜና ከፍተኛ ወታደራዊ አዛዡ ፋኖን በተቀላቀለበት የጎጃም አውደ ውጊያ ከፍተኛ ድል ተመዘገበ። በአማራ ክልል የሚደረጉ የአውደ ውጊያ ውሎች ዛሬም የቀጠሉ ሲሆን የአገዛዙ ሰራዊት ደግሞ በብዛት እየኮበለለ መሆኑ ተገለጸ። ሽንፈት እንደጋግሞ እየተጎነጨ ያለው የአገዛዙ ኃይል በጎጃምና ጎንደር ቀጠና የአርሶ አደሩን ትጥቅ ማስወረድ ላይ በትኩረት እየሰራ ነው ተባለ። በተያያዘም ክረምቱ ከመግባቱ በፊት ቀበሌ ድረስ ሰርጎ ለመግባት እየተራወጠ ይገኛል ተብሏል። ጤና ይስጥልን፣ ይህ የፋኖ ድምጽ ነው። ከዓለም አቀፍ ፋኖ ሚዲያ ኔትወርክ የዕለተ መዋዕለ ፋኖ ዜና ጥንቅራችን እነሆ ዝግጅቱን ጨርሶ ወደ እናንተ አይንና ጆሮ የሚደርስበት ሰዓት ላይ እንገኛለን። መረጃዎቻችንን በመረጃ ቴሌቪዥን እያስተላለፍን ነው የምንገኘው። ወደ አድማጭ ተመልካቾቻችን እስከ ፍጻሜው ድረስ አብራችሁን ቆዩ። በቀጥታ ወደ ዝርዝር መረጃዎቹ እንሸጋገራለን። በአማራ ክልል የሚደረገው አውደ ውጊያ ዛሬም የቀጠለ ሲሆን የአገዛዙ ሰራዊት ደግሞ በብዛት እየኮበለለ መሆኑ ተገለጸ። ሪፖርተራችን ነጻነት ጫን ያለው ዝርዝር ዘገባ አሰናድቷል። አብረን ተከታትለን እንመለስ። በአማራ ክልል የሚደረጉ አውደ ውጊያዎች ዛሬም የቀጠሉ ሲሆን የአገዛዙ ሰራዊት ደግሞ በብዛት እየኮበለለ መሆኑ ተገለጸ። ከሰሞኑ ጠንከር ያለ አውደ ውጊያ የተደረገባቸው ደቡባዊ ጎንደር ቀጠናና የሰሜን ጎንደር ቀጠናዎች ከፍተኛ ሰብአዊ ቀውስ ያስተናገደው ስርዓቱ አገልጋይ በብዛት እየኮበለለ ነው ተብሏል። በቋራ ቀጠና ድንጋጤ የገባው የአገዛዙ ሰራዊት ዛሬም ከአዱ ሲወጣ ማደሩ ታውቋል። በቋራ ቀጠና ገብቶ መውጣት ያልቻለው አገዛዙ ቀጠናውን የስጋት ቀጠና ሲልም ጠርቶታል። ዘመናዊ ወታደር በመገንባትና የተሟላ ትጥቅ እንዲሁም ስልታዊ ጦርነት በማድረግ ከአገዛዙ አቅም በላይ የሆነ ቀጠናው ፋኖ 4 ኪሎ ወንበዴዎች እረፍት ነስቷል መባሉ ከውስጥ ምንጮች የደረሰን መረጃ ያመለክታል። እስከ ሰኔ 30 ዘመቻ በማድረግ ፋኖን ካጸዳችሁ በኋላ ወደ የካምፓችሁ ትገባላችሁ የተባሉት የሰራዊቱ አባላት በዘመቻው መማራቸውን ታውቋል። ሰራዊቱ በአሁኑ ሰዓት ያለ እረፍት እንዲዋጋ በመደረጉ አብዛኛው ህይወቱ እየተቀጠፈና አካላዊ ጉዳት በማስተናገዱ ቀሪ ደግሞ እንዲወጣም ተገዷል። በየጊዜው የደሃ ልጆችን በመገበር ስልጣኑን ለማጽናት ግፎችን የሚፈጽመው አገዛዙ በአማራ ክልል ያስገባው ሰራዊቱ መዳከሙንና መኮብለሉን ስጋት ደቅኖበታል ተብሏል። አገዛዙ ከመንግስትነት ባህሪ ወጥቶ ሽፍትነት ስራ በመጀመሩ በዜጎች ላይ የሚያደርሰው አሉታዊ ተጽዕኖ ተጠናክሮ ቀጥሏል። ከሰሞኑ እስከ ሰኔ 15 ባወጀው ዘመቻ የፋኖ ኃይሎችን ክንድ መመከት ሲሳነው ከሰላማዊ ዜጎች ላይ ያነጣጠረ ጥቃትን ፈጽሟል። ዛሬ በርካታ ሰላማዊ ወጣቶች በአገዛዙ እየታፈሱ መታሰራቸው ተገልጿል። መዲናዋን ባህር ዳርን ጨምሮ በሌሎች አካባቢዎችም ወጣቶች በአገዛዙ ጥምር ጦር ታፍነው መወሰዳቸው ተነግሯል። ተስፋ የቆረጠው አገዛዙ በየጊዜው ጦርነት በመክፈት የሀገሪቱን ዜጎች ከፍተኛ የሆነ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ኪሳራ እንዲደርስባቸውም አድርጓል። በጎጃም ቀጠና በተለያዩ አካባቢዎች በተደረገው ውጊያዎች አገዛዙ ሰራዊት ያልተጠበቀ ሰብአዊ ኪሳራ አስተናግዷል። ከፍተኛ ምት በደረሰበት ቁጥር አጸፋውን ወደ ሰላማዊ ዜጎች የሚያዞር አገዛዙ በርካታ ንጹሃንን ህይወታቸውን ቀጥፏል። ትናንት በደቡብ ጎንደር ቀጠና ስቲያጎና ጥናፋና ለትድባና በነበረው አውደ ውጊያ ኪሳራ የደረሰበት አገዛዙ ሰላማዊ አርሶ አደሮችን በግፍ ረሽኗል። የአማራ ፋኖ ብሔራዊ ኃይል ሜጀር ጄኔራል ባንታባት አንደኛ ኮርጉና ክፍለ ጦር ስቴደንሳ ብርጌድ ዋና አዛዥ ሆነው የአርበኛ ብርቃየው ደምሴን አባት አቶ ደምሴ ብዙአየውና አቶ ደሴ የተባሉ ግለሰቦችን በግፍ ረሽኖ ስለመመለሱም ተነግሯል። በወሎና በሸዋም ተመሳሳይ ጥቃት የደረሰበት አገዛዙ በሰላማዊ ዜጎች ላይ ከፍተኛ የሆነ ጉዳት ማድረሱ ታውቋል። ከፍተኛ ወታደራዊ አዛዡ ፋኖን በተቀላቀለበት የጎጃም አውደ ውጊያ ከፍተኛ ድል ተመዘገበ። ተጨማሪውን አብረን እንከታተል። ከፍተኛ ወታደራዊ አዛዡ ፋኖን በተቀላቀለበት የጎጃም አውደ ውጊያ ከፍተኛ ድል ተመዘገበ። በጎጃም ግንባር የአማራ ፋኖ ብሔራዊ ኃይል ባደረገው ትንቅንቅ ከፍተኛ ድል የተመዘገበ ሲሆን ሻለቃ ደምሰው ጫኔ የተባለ የአገዛዙ ከፍተኛ ወታደራዊ አዛዥ የ8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድን ተቀላቅሏል። በዚህ ሳምንት ብቻ በጎጃም ግንባር በመቶዎች የሚቆጠሩ ወታደሮች በፈቃዳቸው የፋኖን ትግል ከነሙሉ ትጥቃቸው የተቀላቀሉ ሲሆን በምርኮ የሚገቡትም ቀላል አይደሉም። የአማራ ልጅ ሆናችሁና በየትኛውም ዘርፍ ያላችሁ ወገኖቻችን በጊዜው ትግሉ እንድትቀላቀሉ በማለትም የሽፈራው ገርባው ብርጌድ ጥሪ አቅርቧል። በተያያዘ መረጃ 5ኛ ክፍለ ጦር ሳተላይት እና የወንበረማ ብርጌድ ንስር ሻለቃ ጋር በጥምረት በመሆን ወደ ጠላት ባደረጉት እንቅስቃሴ ለመዝረፍና ጎመር ለመግባት ሙከራ ያደረገውን አሸባሪው የአብይ አህመድ ቡድን ወደ መጣበት ትግራይ አውጭኝ በማለት የያዘውን ጥይት እያንጠባጠበ ፈርጥጦ ወገዳር ከተማ ገብቷል። አስፈሪውና ግዙፉ 5ኛ ክፍለ ጦር አመራሮችና ሳተላይቶች የአባቶቻችንን ታሪክ እንደግመዋለን በማለትም እንደ ሚሳኤል ቶሮ የባንዳውን ስርዓት የፋሽስቱን ቡድን ለመደምሰስ ባደረጉት የፍጥነት ጉዞ የያዘውን ምሽቅ ለቆ ከተማ እንዲገባ አድርገውታል። ድል ለተገፋው፣ ለተዘረፈው፣ በዘር ለተጨፈጨፈውና በድሮን እየተጨፈጨፈ ላለው ለአማራ ህዝብ ሲል በአማራ ፋኖ ብሔራዊ ኃይል
የጎጃም ግንባር 5ኛ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ 10 አለቃ ኢንስፔክተር ዘመኑ አማራ አስታውቋል። በተያያዘ መረጃ የቀኝ አዝማች ሰሜን ደስታ ብርጌድ የደፈጣ ምትን መቋቋም ያቃተው ተሸናፊው የጅላ ጦርና ሚሊሻ ንጹሃንን ማገትና ንብረት መዝረፍ መደበኛ ስራው አድርጎ ቀጥሎበታል። በጉባላ ከተማ የህዝብ ተቋም የሆነውን ትምህርት ቤት ጥበቃውን በማፈን እስከ መሳሪያው አግተው ወስደዋል የተባለ ሲሆን የገበሬውን ጎታ በመቅደድ ስንዴና ባለትዳር ሴቶችን ጭምር በማፈን ወስደዋል። የወንዶችን ብትር መቋቋም ያቃተው ስርዓት በተራው እንብድና ስርዓት ተሰማርቷልም ሲል የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ይበልጣል የእውነቱ መረጃ አድርሷል። ሽንፈት ደጋግሞ እየተጎነጨ ያለው የአገዛዙ ኃይል በጎጃምና ጎንደር ቀጠና አርሶ አደሩን ትጥቅ ማስወረድ ላይ በትኩረት እየሰራ ነው ተባለ። በተያያዘም ክረምት ከመግባቱ በፊት ቀበሌ ድረስ ሰርጎ ለመግባት እየተራወጠ ነው። ሪፖርተራችን ነጻነት ጫን ያለው በዚህ ዙሪያ ተጨማሪ መረጃ ሊያጋራን በቀጥታ የስልክ መስመራችን ላይ ይገኛል። ጤና ይስጥልን ሪፖርተራችን ነጻነት ጫን ያለው እንደምናለህ? ያለህን መረጃ ለአድማጭ ተመልካቾቻችን እንድታደርስልን ነው በቀጥታ የስልክ መስመር ያስገባንህ። በቅድሚያ ስለ ፈቃደኝነትህ እጅግ አድርጌ እያመሰገንኩ መረጃዎቹን ማጋራት መጀመር ትችላለህ። እሺ አመሰግናለሁ። አገዛዙ እንግዲህ በአማራ ክልል በተለያዩ አካባቢዎች እየተደረጉ ባሉ አውደ ውጊያዎች ከፍተኛ ሽንፈትን እየተከናነበ ነው የሚገኘው። ነገር ግን አጸፋዊ እርምጃውን በሰላማዊ ዜጎች ላይ አነጣጥሮ ቀጥሏል። ከሰሞኑ በጎንደር፣ በጎጃም፣ በወሎ ሸዋም ተመሳሳይ ድርጊት ነው የፈጸመው የብልጽግናው አገዛዝ ጥምር ጦር። ይህን ተከትሎም እንግዲህ የአገዛዙ ብልጽግና ጥምር ጦር በአማራ ክልል የሁሉንም አርሶ አደሮች ትጥቅ ለማስፈታት ስራ ጀምሯል። ከሰሞኑ በማዕከላዊ ጎንደርና በደቡባዊ ጎንደር እንዲሁም በምዕራብ ጎንደር ቀጠና በተደረገበት ምት ከፍተኛ የሆነ ኪሳራን አስተናግዷል። በተለይ ሰራዊቱ ከፍተኛ የሆነ ሰብአዊ ኪሳራ ደርሶበታል። ይህን ተከትሎም እንግዲህ የሚሊሻ ኃይልን አደራጅቶ አማራ ክልልን ሰራዊቱን ለማስወጣት ከፍተኛ የሆነ ስራ እየሰራ ነው የሚገኝ። ነገር ግን አርሶ አደሩ ሚሊሻ ካልሆናችሁ መሳሪያችሁ ትቀማላችሁ በሚል መሳሪያ ሲቀማ ነው የዋለው። በተለይ ዛሬ በደቡባዊ ጎንደር ቀጠና በደጋማው ክፍል እንዲሁም በምዕራብ ጎንደርና በማዕከላዊ ጎንደርም ተመሳሳይ ድርጊት ፈጽሟል። በበለሳም ከዚህ በፊት በርካታ አርሶ አደሮችን ትጥቅ ማስፈታቱና መውሰዱን መዘገባችን ይታወሳል። በበለሳ በብናትም ተመሳሳይ ድርጊት እየፈጸመ ነው የሚገኘው። እንግዲህ እስከ ሰኔ 30 ድረስ ክረምቱ ሳይገባ አጽድቼ ጨርሳለሁ በማለት በተለያዩ ገጠር ቀበሌዎች በመግባት ኦፕሬሽን ፈጽማለሁ ብሎ ከፍተኛ የሆነ ዝግጅት እያደረገ ነው የሚገኝ። ነገር ግን ይህ ሁሉ አልተሳካለትም። ብልጽግና በየሄደበት ሁሉ ከፍተኛ የሆነ ሽንፈትን እያስተናገደ፣ በአንጻሩ ግን በሰላማዊ ዜጎች ላይ ግፍ እያደረሰ ቀጥሏል ማለት ነው። ስለዚህ ሁሉም በክልሉ ያሉ የፋኖ ኃይሎች ይህንን ድርጊት አገዛዙ ሊፈጽም ስለተዘጋጀ ይህን ድርጊት ለመመከት ከህዝቡ ጋር ቁመው በተጠንቀቅ ይህንን ያገዛዙን ሰራዊት እንቅስቃሴ እንዲከታተሉ በዚሁ አጋጣሚ መልእክት ማስተላለፍ እንወዳለን። ነገር ግን የብልጽግናው መንግስት ደግሞ በተለይ አርሶ አደሮችን ሚሊሻ ካልሆናችሁ ትጥቅ ታስረክባላችሁ በማለት ዛሬ የጀመረው ዘመቻ በሁሉም አካባቢዎች ተግባራዊ እንዲደረግም ተደርጓል። ይህን ተከትሎም አርሶ አደሩ ጥንቃቄ እንዲያደርግ የፋኖ ኃይሎች እንግዲህ የአማራ ህዝብ ትጥቁን መፍታት እንደሌለበትና ራሱን መከላከል እንዳለበት የተጋረጠብን የህልውና አደጋ አንዱ ማሳያ ነው። መፍትሄ የሚሆነው ደግሞ ራስን ካደገው መከላከልና ከፍተኛ የሆነ አውደ ውጊያ በማድረግ ያገዛዙን ጥምር ጦር ፍጻሜውን ወይም የሽንፈት ጽዋውን ማከናነም ነው የሚሆነው። ስለዚህ የፋኖ ኃይሎች በየአካባቢው ለአርሶ አደሩ ፖለቲካዊ ትምህርትና እንዲሁም ያገዛዙን ስርዓት አስከፊነት በማስረዳት ሁሉን አቀፍ ትምህርት እንዲሰጡ በዚሁ አጋጣሚ መልእክት ማስተላለፍ እንወዳለን። በጎጃም ሰሞኑን በተለያዩ አካባቢዎች ተንቀሳቅሶ ከፍተኛ ምትን አስተናግዶ ሲመለስ የበርካታ አርሶ አደሮችን ትጥቅ አስፈትቷል። ዛሬም በደቡባዊ ጎንደር ከዚህ በፊትም በምዕራብ ጎንደርና በማዕከላዊ ጎንደር ዛሬም እየተደረጉ ያሉ እነዚህ ማሳያዎች ናቸው። ለዛሬ የነበረኝ መረጃ ይህን ይመስላል። አመሰግናለሁ። የአገዛዙ ካድሬዎች በህዝብ ሀብት ላይ የሚፈጽሙት ዘረፋ ተባብሶ መቀጠሉ ተገለጸ። በደቡባዊ ጎንደር ቀጠና እስቴ ወረዳ የአገዛዙ ካድሬዎች በግብዓት አቅርቦትና በመሰረተ ልማት ሰበብ በሚሊዮን የሚቆጠር ገንዘብ በመዝረፍ በባህር ዳር፣ በአዲስ አበባ ከተማ ቤት እየገነቡ መሆኑን የአካባቢው ነዋሪዎች ለዓለም አቀፍ ፋኖ ሚዲያ ተናግረዋል። በጉዳዩ ዙሪያ ተጨማሪ መረጃ የሚያደርሰን የመረጃ ምንጫችንን ተከታዩን ዝርዝር መረጃ አጋርቶናል። እስከ ፍጻሜው አብረን እንከታተል። እሺ ጂፓቲ አመሰግናለሁ። አድማጭ ተመልካቾቻችን እንደምንሰነበትክ ያብሩ መስለን ሰላም መልካም። እንግዲህ በደቡብ ጎንደር ቀጠና እስቴ መካነ ኢየሱስ ወረዳ አገዛዙ ያሰማራቸው ካድሬዎች በህዝብ ላይ ከፍተኛ የሆነ ዘረፋ እየፈጸሙ መሆኑ ተሰምቷል። በተለይ ሰሞኑን የግብዓት አቅርቦት በብዛት የሚገባበት መሆኑን ተከትሎ ከዚህም ጋር ተያይዞ በርካታ ዘረፋና ወንጀሎች እየተፈጸሙ ነው የሚገኙት። ከዛ ባሻገር እንግዲህ በመሰረተ ልማት
ዘረፋ እየተካሄደ ነው የሚገኝ በተለይ ማህበረሰቡ ላይም ከፍተኛ የሆነ ኢኮኖሚያዊ ብዝበዛ እየተካሄደ ነው የሚገኘው እና እንዲሁ በስቴ መካነ ኢየሱስ በተለይ ካድሬዎች በማህበረሰቡ ላይ እያደረጉት ያለው ግፍና የሄዱበት ያለው የዘረፋ መንገድ ምን ይመስላል የሚለው ለአድማጭ ተመልካቾቻችን ብታደርስልን ያው በአካባቢ እንግዲህ ያለው ሁኔታ በደንብ ስለምትከታተል እስኪ ምን ይመስላል የካድሬዎቹ አሁን እንቅስቃሴ በተለይ ከዘረፋና ከወንጀል ጋር ተያይዞ የሚሰሩትን ህገወጥ ተግባር መለው ያመራጭ ብሎም ኢትዮጵያ እንዲያውቀው መረጃውን ብታደርስልን አድማጭ ተመልካቾቻችን አመሰግናለሁ። ምንድነው ከዚህ በተለይ በማዳበሪያ ግብአቶች ጋር ተያይዞ እጅግ በጣም የሚያሳዝን እና በሚያስቆራ ሁኔታ አርሶ አደሩ የተሰቃየ ነው ያለው። ይህንን ለማለት አሁን ከጋይንስ ነው ማዳበሪያው የሚመጣውና ይህን ለአንድ ኩንታል ሁሉ 150 ብር ጭማሪ የተደረገበት በዚያ መንገድ ነው የሚሰራጭ ያለው። ይሄ ደግሞ የሚወርቀው ከአርሶ አደሩ ላይ ነውና ምንድነው መኪና ተጫራቾች የተጫፈው ነበርና በ350 ብር እናስገባ የሚሄዱ ተጫራቾች እያሉ በ500 ብር ሆን ተብሎ ውል እየተያዘ እየተዘረፈ ነው ያለው። ከአንድ ኩንታል ከ150 ብር በላይ ጭማሪ እየተደረገባቸው አርሶ አደሩ ግዴታ ያው ግብአቶች ስለሚፈልገው እየተደረገ ጭምር እያወጣ እየወሰደ ነው ያለውና ለምንድነው የሚሉ ጥያቄዎች ሲቀርቡ ጥያቄውም ጭምር የሚመለሰውንም በሚሊሻ እያባረሩ በፖሊስ እየተደበደበ ያው ግብአቶች ጭምር እያወጣ ነው ያለውና ይሄ በጣም ባሰበው ዘንድ ምሬትን ፈጥሯል። ከተማው ማህበረሰብ ባሰበው ዘንድ በጣም ምሬትን የፈጠረበት አግባብ ያለ መሆኑን ለአይን ማግኘት ያረጋግጥ ያለ ጉዳይ ነው። ይሄ ለምንድነው ይሁን መኪና ተጫራቾች ለምንድነው እኛ በሶስት ቀን ሳናቀርብ እየቻለ ለምንድነው ባንስማ በሚሰጥኝ አቤቱታ ሁሉ ቢነሳ ዞር እናንተ አይመለከታችሁም የሚል እንትን ነው የተሰጠው። ይሄ ደግሞ የተረጋገጠው በዚህ መኪና ተጫራቾች ባመጡት አቤቱታ ነው ለህዝቡ ይሰማልን ግፋችን ብሎ ባመጡት መሰረት እየተከናወነ ያለው። ይሄ በጣም ከባድና ለእንግሊዝ የሚፈጠር ለራይቨር ስለሰብስባለት ጭምር በኋላ ያለበት እንግዲህ ስለማድረግ ነው። ይሄን እንግዲህ አባሉ በስታይ መንገድ ይያስይያል። ለምንድን ነው ይሄንን ስንማረው ያቺ ሲንተታ እየተሰቃየ ነው ያለው ማለት ነው። በመሰረተ ልማት ሰበብም መሰረተ ልማት ላይ እንደሚታወቀው በከተማው በገጠሩ መሰረተ ልማት አለ ይባላል። ከፍተኛ የሆነ በጀት እየፈሰሰ ነው። ነገር ግን ታድሚ ይሻላል ማለት ይቻላል። ግን ለምሳሌ እንደምታው ከሚሊዮን ከ5 ሚሊዮን በላይ ነው እየተወራረደ ያለው ማለት ነውና ይሄን መሰረተ ልማት አገንዘብ ተናት የሚል ሪፖርት ይቀርባል። ግን ሲታይ በጣም መሰረታዊ ችግር ያለው ለምሳሌ ወደ አጭቃ እንዳቡት አካባቢ ወደ ከጎ መስመር ድልድይ ተሰራ ተብሎ ተጫራቾች ሁሉ ኢንፎርሜሽን ሳይሰሙ መገንባት የሚደረጉ ሳይሰሙ ለተወሰነ ግለሰብ ብቻ በመስጠት ብር እንዲወራረድበት እንግዲህ ያ ድልድይ ካልኩሌት ሲደረግ ከተባለ ከ2-3 ሚሊዮን ብር በላይ የሚያስይዝ ድልድይ ነው። ግን የተሰጠ 10 ሚሊዮን በላይ ነው። ለምንድን ነው ይሄ በግል ተጫራታ የሚያወጣው የሚል ተጫራቾች ሲጠይቁ አይመለከታችሁም እናንተ አይመለከታችሁም እኛንን የምንሰራው የሚል ማስፈራሪያና እንግልት ደርሶባቸው ከቢሮ እንዲባረሩ ጭምር የተደረገበት ሁኔታ ነው ያለው። በጥቅሉ አጠቃላይ ለህዝብ የሚጠቅሙ መሰረተ ልማቶች እየተሰሩ አይደለም። የተወሰነ ጅማሬ ቢኖርም የሚወራረድባቸው ግን በጣም በከፍተኛ ሁኔታ ነው ያለው ማለት ነውና ይሄ በጣም በማህበረሰቡ ዘንድ በጣም ምሬትን የፈጠረ እንግልትን የፈጠረ ተግባር እየተከናወነ ነው ያለው በዚህ በእኛ ወረዳ ማለት ነው። በተጨማሪም እንግዲህ ከኛ ወረዳ በጣም ዘይት እያደረጉ ከደነው ወረዳ የኦዲት ክፍሎች ጭምር እንዲቃጠሉ ተደርጓል ማለት ነው። ይሄ ደግሞ በጣም በርካታ ስም እንግዲህ የብልጽግና አመራሮች ይህን ጉዳት ደርሶብናል ቤታችን ተቃጥሏል በሚል በውሸት ባስመዘገቡት መረጃ ምንም አይነት እንጂ ሳይደርስ ከ10 እና 15 ሚሊዮን ብር በላይ ከመንግስት በጀት እንዲከፈል ተደርጓል ማለት ነው። ይሄ ደግሞ በጣም ምሬትን ፈጥሮ ሆን ተብሎ በሲስተም ጭምር ተጠናክሮ
ቢሮ ኦዲት ሳይሆን እንዲካተል የተደረገበት ሁኔታ ማየት ለማረጋገጥ ችለናል ማለት ነው። አጠቃላይ ከዚህ አኳያ በህዝብ ዘንድ ያለው ምሬት እጅግ በጣም የሚያሳዝን በጣም ከፍተኛ የሆነ ስርቆት ላይ ናቸው ማለት ይቻላል ነው። አሁን ያሉት ብልጽግና አመራሮች አጠቃላይ ዘርፈን ሀገሪቱ ሰላም እንዲሆን ስለማይፈልግ ቢያንስ እንኳን ዘርፈን ሀገሪቱን አውድመን ለእኛ መሸጫ ይሆን የሚል አመለካከት ያሉት የኑሮስ ሰው ለዚህ ሰካይስ ስለመልካም አስተዳደር ይፈቱት አንድ ጠብ ያለ ስራ የለም ማለት ነው። ከዚህ እንኳን ሻቃን ከተም እየሰራ እየተወራረመ ያለው ማለት ነው። በእኛ ቆንጆ በጣም ለልዩ ቤት የተፈጠረ ነው ያለው በጣም ያሳዝን እንትን ነው ያለው ማለት ነው። የግል ስለማድረግ ነው እንግዲህ የሚሰማ ካለ በተለይ ለውጭ ማህበረሰብ በተለይ ተማራ ክልሎች ለሚኖሩ ሰዎች ግንዛቤ ኮሚሽኑ እንዲደርስልን አሁን ሰው በሰላም ወጥቶ መግባት አልቻለም። አሁን ከተማው ላይ ይብዙ ሰው ሁሉ ራሱ በጣም ከፍተኛ ሆኖ ተባብሷል ማለት ነው። በሰርኩ አካባቢ እየተዘረሰ ነው። ይሄ ደግሞ በመንግስት የጸጥታው መዋቅር ተቀናይቶ የሚደርሱት ህዝቡ እንዲመረብ አሁን የፋኖ እንዲመሀል የለም የሚያከተው ግን ደግሞ በጣም በዚህ ያለው ሲባል ነበር በሰዓት አንድ ነገር ላይ ተርቆት አሁን ሰርክ ለሁሉ ነገር እየተዘረፈ የተሰቀለ ማለት ነውና አስተዳደር ይደረጋል ያለው የተቆሙ ለማራቶች እንደኛ ይልጆች ምንነት ተደለላቸው በጣም ይወረዱ አጥተው ትምር እንትን ያላቸው ለብልጽግና ምንሳልን ብሎ ሲጎል ያስቀምጣቸው ሰዎች በመሆናቸው በጣም ችግር ይሆን ነው የሚለው ግልጽ አባላሙ ማወጣው በትንካሩልን ግልጽ ነው። መልካም እንግዲህ ከዚህ በፊትም የስቲ ወረዳ መስሪያቤቶች ሙሉ በሙሉ ባገዛዙ ጥምር ጦር እንዲሸርመትና መከላከያ ሰራዊት በተቀደ መልኩ እንዲወድሙ ተደርገዋል። ምንም ያደረጉት እንግዲህ አርበኝ ለበለጠ ስንታየው የወረዳው የፖሊስ ጽሕፈት ኃላፊ ለማንተ ደፈው ሞል የተባለ የስቲ ወረዳ ዋና አስተዳዳሪ በቀለበ ወርቅ ምረት የተወከለ የቅርብ ቤተሰብ እና በሌሎችም ካድሬዎች ጭምር የተደረገ ሆን ተብሎ የተሰራ መሰረተ ልማትን የማውደም የህዝብና ሀብትና ንብረት የማውደም ሆን ተብሎ የተደረገ ሴራ መሆኑን ይታወቃል። ከዚህ ጋር ተያይዞ እንግዲህ በለጠ ስንታየው አብሮ ከነማን ተደፈው ጋር ከዘረፈ በኋላ በለጠ ስንታየውን ከስራ የማውረድ ማን ተደፈው በቀለማ ወርቅ ምረት አማካኝነት እንዲቀጥልም የተደረገበት የእርስ በርስ ግጭትና ጥላቻ የተፈጠረበትን ከዛ በፊትም በመካነ ኢየሱስ ከተማ አስተዳደር ላይ እንደዚሁ ተመሳሳይ ዘረፋ ለማካሄድ ተብሎ ከተማ አስተዳደሩ ሙሉ በሙሉ እንዲወድም የተደረገበት ማስተዋወስ ይቻላል። እና በአጠቃላይ እንግዲህ ከተማ አስተዳደሩም ሆነ እስቲ ወረዳ አስተዳደር በተለይ የሚመራው በሚሊሻ መሆኑንም በግልጽ የሚታይ ሁኔታ ነው። ህዝቡንም እንግዲህ መንግስቱን እንዲታዘብና መንግስት የሚባለው ኃይልም ተስፋ የቆረጠ መሆኑን በግልጽ ያየበት መንገድ ነውና በአሁኑ ሰዓት እንግዲህ ቅድም እንዳልከው በከተማዋ በተለይ በማህበረሰቡ ሀብትና ንብረት ላይ ዘረፋ ተጠናክሮ ቀጥሏል። እንግዲህ ከአደባባይ በቅርብ ርቀትም ሱቆች መዘረፋቸውን ሰምተናል። ከዛ ባሻገርም ሌሎች አጸያፊ ተግባራት በጸጥታ አካሉ እየተሰሩ መሆኑን ደርሰንበታል። እንደው በአጠቃላይ የጸጥታ መዋቅሩ በከተማው ያለው እንቅስቃሴ ምን ይመስላል? ህዝቡስ እንዴት እየተመለከተው ነው? ቅድም ለመግለጽ ሞክረናል። ግን የአማራ ህዝብ የኢትዮጵያ ህዝብ የመንግስት እንዲያውቀው የጸጥታ አካል የተባለው በተለይ ህግ ለማስከበር በሚል ስም የአማራ ህዝብ ለማዋረድ የገባው ይህ ሰይጣናዊ ድርጊት የሚፈጽመው የብልጽግና ዙፋን ጠባቂ ሰራዊት ምን እየፈጸመ ነው? ህዝቡስ እንዴት እየተመለከተው ነው? በጣም የሚያሳዝነው በህዝብ ዘንድ ተቀባይነት የለውም። አሁን የጸጥታ መዋቅር በተለይ ሚሊሻ ፖሊስ ምናምን የሚባለው ህዝብን ተቀባይነት የለውም። ስራቸው ራሱ ህዝቡ ነው የሚናገረው። ምክንያቱም ትክክል ለማየት ሁሉ አችልም ሲፈልግ ይመታል፣ ሲፈልግ ይደግፋል፣ ሲፈልግ ያሳልና አሁን በከተማው ሁሉ ህዝብ በቃ ስሜት ነው ያለውና በጣም ነው የሚደብረው። ምክንያቱም ህዝብ የሚፈልገው ሰላሙን የሚያስጠብቅለት የጸጥታ መዋቅር ነው። ግን በዚህ ላይ የተመሰረተ ስላልሆነ ወደ ሚሊሻ ወደ አጠቃላይ ወደ ጸጥታ መዋቅር የተቀላቀለው የሌባ ስብስብ ነው ማለት ይቻላልና እጅግ በጣም ከአማራነት ከኢትዮጵያነት ሰነ ልቦናው ውጭ የሆነ የጸጥታ መዋቅር የሚል ከሰከሽ በየአረቁ በየቀኑ የሚጠጣ
የሚሸክር መዋቅር ሲሸክር በራሱ ልዩ ጥይት ሲተኩስ የሚያደርግ መዋቅር ያለውና ህዝቡ ምንም አይነት አመኔታ የለውም። አሁን ህዝቡ ቢበደልም ለፈጣሪ ካልሆነ በቀር በየእምነቱ ካልሆነ በቀር የከሪ ፈታልጀን ነው የሚያመለክትበት አግባብ የለም ማለት ይቻላል። ስታየው ትንሽ ያስቸግራልና መከራው እየበዛ ያለ ነው የሚመስለው። የመልካም አስተዳደሮች በጣም እየሰጣቸው በማህበረሰቡ በተጠባቁ ያለውነት ይሞት ነው ማለት ይቻላል። ምንም አይነት ምክንያቱም ሀሳብ አስልቆ ሊቆርቆር አመራር የሌለበት ቅድም እንደገለጽኩ አጠቃላይ እነዚህ አመራሮች ባክግራውንዳቸው ሲጠና ከሚሊሻ ከፖሊስ ከምናምን የተሰበሰቡ ናቸው እንጂ የተማሩ ጭምር ስላልሆኑ በዚህ መንገድ የዚህ ችግር የሚፈታ መሪ ጭምር አልተገኙምና በእርግጥ ይሄ በፈጣሪ ኃይል የሚስተካከል ካልሆነ ትንሽ ብዙም እንትን እየቆረጠ ነው የሚሆነውና ግልጽ በጣም ከፍተኛ ነው ያለው ግልጽ ነው ማለት ነው። አድማጭ ተመልካቻችን እንግዲህ አንተ በስቲል ወረዳና መካኒስ ከተማ ያለውን ዝርፊያ ሰቆቃ ግለጽልን እንጂ ባንዳቤት ወረዳም እንግዲህ ከ30 ሚሊዮን ብር በላይ ካድሬዎች ተዘረፉ። በስማዳም ቁጥሩ በውል ያልታወቀ በሚሊዮን የሚቆጠር ገንዘብ ተዘርፏል። በሰደምጃ በተሽገን በለገንትም በርካታ ካድሬዎች በሚሊዮን የሚቆጠር ገንዘብ እየገዙ በአዲስ አበባና በባህር ዳርና በሌሎች ሀገሪቱ አካባቢዎችን ቤት እየገዙ እየገነቡ ልጆቻቸውን ወደ ውጭ እየላኩ መሆኑ ደርሰንበታል። በፎገራ በደራ ወረዳም በአጠቃላይ በደቡብ ጎንደር ቀጠና መናገሻው እንደበታወርን ጨምሮ ጥላው እንደጀኔና መሰል ካድሬዎችን በሚሊዮን የሚቆጠር ገንዘብ ዘርፎ በአዲስ አበባ ህንጻ እንደገነቡ መረጃዎች እየወጡ ነው የሚገኙት። በደብረታቦር ከተማ አስተዳደር የሚፈጸመው ግፍ እንደዚሁ ተበራክቶ ቀጥሏል። በርካታ ዘርፎች በደቡብ ጎንደር ቀጠና ተስፋፍተዋል። በተለይ ሰኔ 30 ድረስ የፌዴራል ጸጥታ ኃይል ከክልሉ ወጣል በሚል የደቡብ ጎንደር ካድሬዎች ተቀናጅተው ዘረፋ እየፈጸሙ ነው የሚገኙት። አድማጭ ተመልካቾቻችን ዘወትር በአካባቢው የሚፈጸሙ ግፎችን በደሎችንና የካድሬዎቹን ዘረፋ እንዲሁም የህዝቡን ብሶት ለአድማጭ ተመልካቾቻችን ስለምታደርስልን በግሎባል ፋኖ ሚዲያ ስም እጅግ አድርገን እናመሰግናለን። የተከበራችሁ አድማጭ ተመልካቾቻችንም እንግዲህ በደቡብ ጎንደር ቀጠና ይህ ግፍ ይፈጸም እንጂ በመላ አማራ ክልልም መዲናውን ባህር ዳርን ጨምሮ በርካታ ግፎች እየተፈጸሙ የአማራ ህዝብ በአሁኑ ሰዓት እንግዲህ በከፍተኛ የሆነ ችግር ውስጥ ነው የሚገኝ። አገዛዙ ብልጽግና እንግዲህ በርካታ ካድሬዎችንና ማፊያ ቡድኖችን በማደራጀት የከተማው በየመንገዱ ሰላማዊ ዜጎች እንደገቡ እያደረገ ነው የሚገኝ። አድማጭ ተመልካቻችን ለምታደርሰን መረጃ በድጋሚ ከልብ አመሰግናለሁ። ጤና ይስጥልኝ። መልካም ጊዜ። ውድ ዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን በያላችሁበት ዓለም ሆናችሁ የመረጃ ሰዓታችንን በመጠበቅ ዝርዝር መረጃዎቻችንን ስላደመጣችሁ እጅግ አድርገን ነው የምናመሰግነው። የዕለቱን ፋኖ ዜና ጥንቅር ወደ እናንተ በማድረስ ወንዳለቢከስ አብራችሁ ቆይታ አድርጋለሁ። በነገው መረጃ መርሃ ግብራችን ዳግም አዳዲስ መረጃዎችን ይዘን የምንገናኝ ይሆናል። እስከዚያው ድረስ ግን በቸር ቆዩን። ሰላም።